ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የዚህ ፖድካስት ተከታታዮች በያላችሁበት ሰላማችሁ ይብዛ። ወንድማችሁ ዲኖ አሊ ነኝ። እንግዲህ ጉዳያችን የተሰኘው ፖድካስታችን እነሆ ዛሬ ሁለተኛ ወሩን የመጀመሪያ ሳምንት ማለትም አምስተኛ ፕሮግራማችንን ይዘን መጥተናል። የዛሬው ፕሮግራማችን የሶሎ ፖድካስት መንገድን የተከተለ ይሆናል። እንግዳ አይኖረኝም። ነገር ግን በቀጣይ የምንሰራውን ፕሮግራም ለማስተዋወቅ ያህል የሚቀርብ ነው። ከዚህ በኋላ ለተከታታይ 2 ወይ 3 ፕሮግራሞች የምናደርገው የተወሰኑ ቪዲዮዎችን እያመጣን የማጋለጥ ስራችንን እንሰራለን። ዛሬ እንደመጀመሪያ አንድ ሰው ይዤላችሁ መጣለሁ። በጎንደር አካባቢ የሚኖር ነው። እንዲሁም ጎንደር የፋና ኤፍኤም ሰራተኛ ሆኖም ሲያገለግል ቆይቷል። የሚያዝያ 18ቱ ግርግርና ወንድሞቻችን ሸሂድ የሆኑበት ጥቃት ወይም እኔ የምለው የሽብር ጥቃት ነው። ያንን በማቀነባበር በመጀመሪያው መደዳ ላይ ከሚገኙ በሃይማኖት ስም ፖለቲካ ከሚሰሩ ግለሰቦች ዋነኛው ነው ብሎ መናገር ይቻላል። ይህ የሙአ ተዋህዶ አካል የሆነው ዲያቆን ዮርዳኖስ አበበን ዛሬ በቅርቡ ከለቀቀው ቪዲዮ የተወሰነውን ቀንጨብ አድርገን ይህ ሰው እውን ሃይማኖት እያስተማረ ነው ወይስ የግጭት ቅስቀሳ ወይስ ሰዎችን ግደሉ የሚል ድብቅ ዘመቻ? ይህንን ሰው ከሚናገረው አንድ ቪዲዮ ብቻ አይተን እሱን ወደ መተንተን እንሄዳለን። በቀጣይ በሚኖሩን 3 ወይም 2 ፕሮግራሞች ደግሞ እንግዶችን እየጋበዝኩኝ የተለያዩ ቪዲዮዎችን ወደ እናንተ እያመጣው በሃይማኖት ስም ፖለቲካቸውን የሚነግዱ፣ በሃይማኖት ስም ትርፍ ለማጋበስ የሚጥሩ፣ በሃይማኖት ስም ጥላቻቸውን የሚያቀረሹ ሰዎችን እናጋልጣለን። ይህንን ስናደርግ ከተለያዩ ሃይማኖቶች እንደዚሁ የሃይማኖት መምህራንን እያሉ የሚያስተምሩ ታዋቂ ግለሰቦችን በመንቀስ ይሆናል። በነገራችን ላይ በእስልምናም ስም ይህን የሚያደርጉ አሉና በዚህ ፕሮግራም የሚካተቱ ይሆናሉ። የመጀመሪያውን ነው። ተንባላት ነቢይ ነው፣ ጸድቋል፣ ከሱ የሚበልጥ ነቢይ የለም እና በጀነት ነው የሚኖር ይላሉ። እስቲ ያሳይና የት እንደሚኖር። ዛሬ ማያ ነገር ቢገለጥ እንዴት ጥሩ ነበር። ሰማይት ናት፣ ልመና የምትሰማ መላእክትን አዘዘቻቸው፣ አምጡት። ሲያመጡት የሚገርማችሁ ነገር በአይነ መንፈስ ቦታውን ሁሉ አሳይታቸዋለች። ከየት እንደሚመጣ ብሎ ከባዶ አይደለም፣ ከእሳት ከሲኦል ማለት ነው። ከሲኦልም አይነት አለው። ለምን ቢባል ዓለም ካስተናገደቻቸው እጅግ የመጨረሻ አረመኔ ሰዎች መካከል አንዱ እሱ ነው። እሱ ባወጀው ጂሃድ ወደ 300 ሚሊዮን የሚደርሰው ዳታ ነው የምነግራችሁ። ዓለም አቀፍ ዳታ ነው። በጂሃድ ምክንያት ተገሏል ባለፉት 1400 ዓመታት ማለት ነው። ዛሬም ሊበሉና መርሃባ እዚህ ጋር ቆም እያደረግን በየመሃሉ እየተነተንን እንሄዳለን። እንግዲህ ይሄ ሰው እያነሳ ያለው ነገር ከገሃነም ወይም ከጀሃነም ወይም ከእሳት እመቤቴ ማርያም አውጥታ ማንን አሳየች የሚለውን በኋላ ላይ በደንብ እንገልጸዋለን። በነገራችን ላይ ይሄ ትልቅ የሆነ ወንጀል ነው። በዚያ ላይ በሃይማኖት በቀኖና በዶግማቸው ወይም በመጽሐፋቸው ውስጥ ተካቶ ያለን ነገር ነው። ከራሱ አይደለም አውጥቶ እየተናገረ ያለው። በዚህ ደረጃ እንዲህ አይነት ጥላቻ የሚሰብክ ግለሰብ ብቻ አይደለም እንግዲህ የሚያራምደውም አካሄድ እንደ ግሩፕም እንደ ጀማዓም መታየት ያለበት ነገር ነው። በቀላሉ የሚታይ አይደለም። ነገር ግን ካነሳው ነገር ላይ ተነስተን መጀመሪያ ያነሳው ሐሳብ አሁን ያስቆምኳችሁ በጂሃድ ምክንያት ይላል ከ300 ሚሊዮን በላይ ሰዎች ተገድለዋል የሚል እንግዲህ ዳታ ነው የምነግራችሁ ይላል። አድማጩ ተከታታዩ የሱን ትምህርት የሚወስዱ ሰዎች እንዴት መቼ የት የሚል ጥያቄ የሚጠይቁ አይደለምና እንደፈለገ ይዘረገፋል፣ እንደፈለገ ያወራል፣ እንደፈለገ ይተቻል። እንደ ሕግ የሚጠይቀው አካል የለም። እንደዚሁም ደግሞ ዕውቀት ኖሮት አዋቂ ሆኖ ይሄን ነገር ከየት አመጣኸው ብሎ የሚጠይቅ ተከታታይ ወይም አድማጭ ወይም ተማሪ የለውም። ስለዚህ ይሄን ሰው እኛ እንዴት ብለን ልንጠይቀው ይገባል። 300 ሚሊዮን በጂሃድ ምን አይነት ጂሃድ ምንድነው የሆነው መቼ የሚለውን ነገር ብናነሳ የሚመልስ አይደለም። ነገር ግን በመስቀል ጦርነት ምን ያህል ሰዎች ተሰውተዋል ብለን ብናነሳ እስከ ቅርብ ጊዜ ድረስ እስራኤላውያን በፍልስጤማውያን የወሰዱትን ሕፃናትና ሴቶችን ጨምሮ የገደሉትን ብንቆጥር ምን ያህል ሰዎች በመስቀል ጦርነት ሙስሊም በመሆናቸው ብቻ ተሰውተዋል?
ዲያቆን ዮርዳኖስ እርስዎ ባነሳሱት የጎንደሩ የሚያዝያ 18 ጥቃት ምን ያህል ሰዎች ተገድለዋል? ያውም ለቀብር በወጡ ያውም መሳሪያ ባልያዙ ወንድሞች ላይ የጥይት ሩምታ አስከፍታችሁ ስንቶችን በጅምላ ቀብረናል። እስካሁንስ ድረስ ግድያው እየቆመ ነው ወይ ብለን ብንጠይቅ ተጠናክሮ ዘመናዊ በሆነ መንገድ ስለመቀጠሉ በማስረጃና በመረጃ ልናመጣለው እንወዳለን። ማስረጃውም አለን። ልብ በሉ፣ የፋኖ እንቅስቃሴ የፖለቲካ ጥያቄ አይደለም። የፋኖ እንቅስቃሴ የቀደመውን ስርዓት የመመለስ አጀንዳ ነው። በፋኖ ውስጥ ትልልቅ መስቀሎች ያላደረገ ወታደር ማግኘት መስቀል አይደለም ያልኳችሁ፣ መስቀሎች ያላደረገ አንደኛው ከጥይት የሚታደገው ነው። አንደኛው የሃይማኖት ሊሆን ይችላል። አንደኛው ደግሞ እናቱ የሰጠችው ምናምን ሊሆን ይችላል። ዞሮ 3 እና 4 መስቀሎች የደረደሩ መጽሐፍ ቅዱስ ቃላትን የሚናገሩ እኛ ለክርስትና ነው የምንዘምተው፣ ቅዱስ ጦርነት ላይ ነን ያለነው የሚሉ ስብስቦች አይደለም ወይ የያዛችሁት? በእነዚህ አካላት እየተገደሉ ያሉ ሙስሊሞች ቤት ይቁጠረው ዳታ የመያዝ ችግር አለና ቁጥር መጥቀስ ባንችል እንኳን የቀበርናቸውን ቀብር ቆጥረን ግን ልነግራችሁ እንችላለን። ጎንደር እኮ 5 እና 6 ሰዎች በአንድ ጉድጓድ ቀብረናል። ክቡር ዲያቆን ዮርዳኖስ የዚህ ጥቃት አስጀማሪ ቀዳሽ እርሶ አልነበሩምን? ይሄን ነገር ከተናገሩት ተነስተን ማብራሪያ መስጠት እንችላለን። ነገር ግን የመስቀል ጦርነት ሙስሊሞችን የማረድ ስራ ነበር ሲሰራ የነበረው። የኢየሩሳሌም ቅዱስ ውድቀት ጋር ተያይዞ በ1099 እንደ ኤሮፓውያን አቆጣጠር የመጀመሪያው የመስቀል ጦርነት ማጠቃለያ ላይ መስቀለኞች ቅዱስን ሲቆጣጠሩ ታላቅ እልቂት ፈጽመዋል። ይሄን እርሶም የሚክዱት አይደለም። ምናልባትም ፕራውድ ሆነው አድንቀው የሚናገሩት ክስተት እንደሚሆን ምንም ጥርጥር የለውም። በወቅቱ የነበሩ አንዳንድ ክርስቲያን የታሪክ ጸሐፊ ለምሳሌ ሬይመንድ ኦፍ አጉላይስን ማንሳት እንችላለን። በከተማና በአላቅሳ መስጊድ አካባቢ ብቻ እዛው አካባቢ ከተማውና አቅሳ መስጂድ አካባቢ ብቻ 70,000 ሙስሊሞችን ገድለዋል። ይሄ በጣም በሚደንቅ ሁኔታ በጭካኔ ማለት ነው። በጦርነት ላይ የነበሩትን አይደለም። ልብ በሉ። አሁንም ይሄ መልእክቴ ይደርሳቸዋል ብዬ ስለማስብ በጦርነት ላይ ያሉ አይደለም። በቤታቸው ውስጥ ተሸሽገው የነበሩ ሴቶችና ሕፃናት አረጋውያንን ጨምሮ 70,000 ሰዎችን በጭካኔ ያረዱበት መንገድ የሚረሳ አይደለም። ምናልባት እርስዎ እየመረጡ የሚያነቡ ካልሆነ በስተቀር ይሄን ያውቁታል ብዬ አስባለሁ። የአንጾኪያ ከበባ በ1098 እንደ አውሮፓውያን አቆጣጠር መስቀላውያኑ ከተማውን ሲይዙ በሺዎች የሚቆጠሩ ሙስሊሞችን ተዋጊዎችን ተገድለዋል። በወቅቱ ደግሞ የነበሩ መረጃ እንደሚጠቁሙት በዚህ ከተማ ብቻ ሰላማዊ የሆኑ ከ10,000 በላይ ሰዎች የተገደሉበትን ማንሳት ይቻላል። የማራ እልቂትንም ከዚሁ ብናነሳ በዚህ አንደኛው የመስቀል ጦርነት ወቅት ማራ በተባለች የሶሪያ ከተማ ላይ መስቀላውያኑ በፈጸሙት ጭካኔ የተሞላ ጥቃት የታሪክ ምሁራን ኢብን አልአሲር እንደዘገቡት ወደ 20,000 የሚጠጉ ሙስሊሞች ተጨፍጭፈዋል። እንግዲህ እነዚህ ተቆጥረው ብቻ አሁን በመስቀል ጦርነት ብቻ ከ1 ሚሊዮን በላይ ሙስሊሞች ያለ አግባብ ያለ ምክንያት በጭካኔ እየታረዱ የተገደሉበት ነው። ምክንያት መስቀለኞች ናቸው። ምክንያት ክርስትናን የማንገስ እስልምናን የመጥላት እንቅስቃሴ ስለነበር ይሄ ታሪክ ጽፎት የሚገኝ ነገር ስለሆነ በማስረጃ መናገር እንችላለን። እንደርሶ 300 ሚሊዮን ብቻ ብለን ዳታ ነው የምነግራችሁ ብሎ አጭበርብረን ማለፍ ሳይሆን ዳታ እንዲህ እየተነተንን መናገር እንደምንችል ለእርሶ ማሳየት አስፈላጊና ግድ ሆኖ ስለተገኘ በዚህ ቪዲዮ መጥቻለሁ። እንደዚሁም ደግሞ ወደ ሌሎች ጦርነቶች ብንሄድ በታሪክ ውስጥ የተከሰቱ ታላላቅ እልቂቶች አሉ። ከመስቀል ጦረኞች ውጪ ሙስሊሞች በማንነታቸው ብቻ የተጨፈጨፉባቸው ታዋቂ የታሪክ አጋጣሚዎችን ማንሳት እንችላለን። የሞንጎላውያን ወረራ በ1258 እንደ አውሮፓውያን አቆጣጠር ሁልጉሃን ባግዳድን ሲወር በታሪክ ጸሐፊዎች እንደሚሉት ከ200,000 እስከ 800,000 የሚጠጉ ሙስሊሞች ተጨፍጭፈዋል በሙስሊምነታቸው ብቻ። ዲያቆን ዮርዳኖስ ይህን ነገር አላነበቡትም ወይስ ሆን ብለው ነው ነገሮችን ለመጠምዘዝና በዚህ አገር ውስጥ ያለውን ሰላም በመረበሽ የእርስዎን አጀንዳ ለማስፈጸም ጥረት እያደረጉ ነው? ይሄ በጣም አሳፋሪ ነገር ነው። በተለይ የሃይማኖት አባት የሃይማኖት መምህር ነን ከሚል ሰው
በተለይ ክርስትናን አውቅ ያለሁና ኑ ላሳውቃችሁ ላስተምር ከሚል መምህር ከርሶ አይነት እንዲህ አይነት ነገር መውጣቱ አሳፋሪ ነው። በሌላ በኩል ሲነግሩን መጽሐፍ ቅዱስ ሰላም ነው የሚሰብከው ይሉናል። በተግባር ደግሞ ማረድን ያበረታታሉ። እኔ ብዬ ሰልችቶኛል ይላሉ። በኋላ ላይ ቪዲዮውን ካቆምኩበት ስለምቀጥልላችሁ ታያላችሁ። እናንተ አልነሳ አላችሁኝ እያሉ ነው። እናንተ ሰው እየገደሉ እኮ ነው። በቅርቡ ረመዳን 17 የተከሰተውን ክስተት ታስታውሳላችሁ። መስጊድ በር ላይ ሄደው ገለዋል። ዛሬም ድረስ ይሄ ግድያ ያልቆመበት ሁኔታ ነው ያለው። በቅርብ እንግዲህ ታሪክ በዘመናችን 20ኛውና 21ኛው ክፍለ ዘመን እነዚህንም ማንሳት እንችላለን። የቦስኒያ እልቂት በ1992 በ1995 በቦስኒያ ሄርዞጎቪና በሙስሊምነታቸው ብቻ ከ100 ሺህ በላይ የቦስኒያ ሄርዞጎቪና ሙስሊሞች የተገደሉ ሲሆን በሰርብ እና ደግሞ በዛው አካባቢ 8000 ወንዶችና ወጣቶች ተጨፍጭፈዋል። ወደዚህ መተን የሚኒልክን ታሪክ ማንሳት እንችላለን። ሐረር ላይ የተከሰተውን ነገር ስቲል የሐረር ሙስሊም ቤቶችን ሄዳችሁ ስትጎበኙ፣ በነገራችን ላይ ሐረር ሙስሊም ቤቶች አይባልም፣ የሐረር ሙስሊሞች ስለሆኑ የሐረር ነዋሪዎችን ቤት ሄዳችሁ ስትጎበኙ መደባቸው ላይ ቀይ ያለ ያን ታሪክ ለማግባት የተዘጋጁ ሙስሊሞችን ጨፍጭፎ ያንን ደግሞ ፕራውድ ያደረገችበት ጣይቱ ብጡል ፕራውድ ያደረገችበት ግጥም አለ አይደለ? የሆነ ለልደት ምናምን የሚታረድ ሰንጋ የሚታረድ ቢያጣ ሙስሊሞችን አደረ ምናምን ብላ ፕራውድ ያደረገችው። ይሄንን ፕራውድ የሚያደርጉት እርሶ ዛሬ ላይ ሙስሊም ጨፍጫፊ ሙስሊም ገዳይ ለማለት ከየት ነው ወኔውን ያመጡት? እንዴው ይሄ አለማፈር አይደለምን? ይህን ጥያቄ እንዴው በዛው በሚቀጥሉ ቪዲዮዎች እንደሚመልሱልኝ ተስፋ አደርጋለሁ። እንግዲህ በጣም ብዙ ቦታዎችን ማንሳት እንችላለን። የኡይጉር ምስራቅ ቱርኪ ሙስሊሞች በሚሊዮን የሚቆጠሩ ሙስሊሞች በእምነታቸውና በማንነታቸው ምክንያት ብቻ በማጎሪያ ካምፖች ውስጥ ከፍተኛ ስቃይ፣ የዘር ማጥፋት፣ የማንነት መደምሰስ ጥቃት እየደረሰባቸው ይገኛል። እንግዲህ ይሄ እንግዲህ የቅርብ ጊዜ ትውስታዎች እንኳን በስፋት ማንሳት እንደምንችል የሚያሳይ ነው። እንግዲህ ሌሎችን ዛሬ ለምሳሌ የሚሆን እርስዎ ከጠሩት ቁጥር በእጥፍ የሆኑ ሙስሊሞች በሙስሊምነታቸው ብቻ ሳይታጠቁ የተገደሉበትን ክስተት ለእርስዎ ለማሳየት ይሄ በቂ ነው። በኋላ ግን በሰፊው እንግዶችን ይዘን እንመጣና ደግሞ ማብራሪያ የሚያስፈልጋቸውን ቪዲዮዎች እንሰራለን። አሁንም እንቀጥል። ብዬ ስለደከመኝ ትችዋለሁ። ቢገባችሁ ይገባችሁ፣ ባይገባችሁ አንድ ሞት ነው የምንሞተው። ይሄን ነው ማንሳት የፈለግኩት። ብዬ ስለደከመኝ ትችዋለሁ። ይሄ የሞት ቅስቀሳ ነው፣ የሞት ድግስ ነው። በቃ ተነሱ፣ ታጠቁ። ምንም ሳይከሰት እንደተከሰተ አድርጎ ጠያቂ ላልሆኑ ወጣቶች ይህንን ማንሳት የመንግስት አካላትስ እንዴት ያየዋል? ህግስ እንዴት ይመለከተዋል ለማለት ነው። ስማማችሁ ለኛ ምን ያስፈራናል? ልብ ያለው ግን ልብ ይላል። ወገቡን ስሩን ያጠብቅ ነበር። እየተደረገ ያለው ነገር ታያላችሁ። እንኳን ሌላ ይቅርና የኛን እምነት 24 ሰዓት ይሳደባሉ አይደለም? የነሱን ስድብ አይደለም ለነሱ መልስ የሰጠው ሰው እዚች ሀገር መኖር ይችላል? ማጆሪቲ ክርስቲያን ባለበት ሀገር መኖር ይችላል? የዛሬ 4 ዓመት እኛ ያሳለፍነው ነገር ረስታችሁት ነው? 81%። በጣም ጥሩ። እንግዲህ ያነሱትን ነገር በራሳቸው ቃል እየሞገትን ነው የምናልፈው። የኛን ሃይማኖት 24 ሰዓት ሲሳደቡ ይውላሉ አሉ። ማስረጃ አምጡ ብለን ብንጠይቃቸው ምናልባት ወንድሞች ከመጽሐፍ ቅዱስ እያጣቀሱ የሞገቱበትን ቪዲዮ ይመጣሉ። ወንድሞች መጽሐፍ ቅዱስ ከሚለው ውጪ ብለው ከሆነ እሺ ስድብ እንላለን። ራሱ መጽሐፍ ቅዱሱ የሚለውን ግን ተናግረው ስድብ ማለት መቻላቸው በጣም የሚገርም ነው። 24 ሰዓት የኛን ሃይማኖት ሲሳደቡ ይውላሉ። ነገር ግን አንድ ሰው ምላሽ ቢሰጣቸው እዚህ ሀገር መኖር እንችላለን ወይ ብለው ጠየቁ። አዎ ይችላሉ፣ እርስዎ እየኖሩ አይደለም ወይ የሚል ነው ጥያቄ። ምክንያቱም ከዚህ በኋላ እኒህ ሰው ስድባቸውን ስለምናይ ከዚህ በፊት የነበሩ በርካታ ቪዲዮዎች ላይ ከማስተማር ይልቅ ሙስሊሞችን በማነወር ሙስሊሞችን በማሳደብ ሙስሊሞችን በማንቋሸሽ ከተቻለ ደግሞ በሙስሊሞች ላይ እያነሳሱ ዘመቻ በመጥራት ነው ጊዜያቸውን የሚያሳልፉት። ከሃይማኖቱ ዕውቀት በላይ የሙስሊሞች ጥላቻ የገነነባቸው አስተማሪ ናቸው። ዲያቆን ዮርዳኖስ አበበ። እንዲህም ሆነው እንኳን በአክብሮት ነው አንቱ እያልኩ እያወራሁ ያለሁት። እስልምና ይሄ ነው።
ምናልባትም መመለስ እኔ ሂዳያ ነው የምመኝላቸው ለእኒህ ሰውዬ። ይሄን ያህል ነን እኛ ሆደ ሰፊነታችን። እንደፈለጉ እየተሳደቡ መኖር እንደሚቻል ከእርሶ በላይ የሚያሳይ ማን አለ? ይሄን የመሰለ ትልቅ ስድብ ተሳድበው ይሄን የመሰለ አስቀያሚ ቃላት አውጥተው አሁን እየኖሩ አይደለም? ያውን ተከብረው። ይሄ አንዱ ትልቁ ማሳያችን የእርሶ በነፃነት መኖር ነው። ያሳለፍነውን 4 ዓመት ታስታውስታላችሁ አሉ። ያ የሚያዝያን ግርግር የቀሰቀሱት እሳቸው ናቸው። ነገር ግን ከቀሰቀሱ በኋላ ማንም ምንም ሳይላቸው ፈርተው ተደብቀው ስለነበረ ብቻ አሁንም ቢሆን በነፃነት ቢንቀሳቀሱ ጎንደር ሙስሊም ለሳቸው ምንም ነገር አያደርግም፣ ጊዜም አይሰጥም። ነገር ግን እንደፈለጉ እየተናገሩ ሲፈሩ ይደበቁና ይሄው ተሸማቀን ስንኖር ነበረ የሚል ነገር ሰርተዋል። ዛሬ ይሄን ቪዲዮ ያወጡት ለምንድን ነው? ምን ታስቡ ነው? ከሚያዝያው ግርግር በኋላ ሌላ ግርግር መፍጠር ተፈልጓልን? የሚመለከተው አካል ትኩረት እንዲያደርግበት ይህንን ቪዲዮ መስራት አስፈላጊና ግድ ሆኖ ስለተገኘ ይሄው ይህንን ቪዲዮ እየሰራሁ እገኛለሁ። መከላከያ፣ ፖሊስ አካላት፣ የመንግስት አካላት፣ የህግ አካላት፣ የሚመለከታችሁ አካላት በሙሉ ይሄን ነገር ሌላ ችግር ከመፈጠሩ በፊት ኃይል ይባል ስለሚገባ ነው። እንቀጥል። ከተማ ለአመታት የቆመ እስረኛ ሆነን ነበር አይደል? ለምን ታውቁት ነው? አቅሙ ጠፍቶ አይደለም፣ ግን እግዚአብሔር ያውቃል። እኔ ያሳዝናል። በነገራችሁ ላይ ማጆሪቲ ነው እንደ ማይኖሪቲ መኖር ለሁሉም ስታመጣው ለወሬ እንኳን ይከብዳል። በእርግጥ እንኳን እንደሱ አይነት የከፋ የከረፋ ነገር የሰራ ሰው ሌላም ቢሆን እንደዛ ሆኖ በሳት ሰንሰለት አንገቱ እጁ እግሩ ታስሮ እሱ ብቻ አይደለም፣ በግመል እየተጎተተ ነው። ግመሏ የምትጎትተው ባባለ ዘሩ። ለምን? ብዙ ሴት ስላረከሰ ቅጣት ነው። ከ9 ዓመት ህፃን ጀምሮ በአደባባይ በይፋ ከ9 ዓመት ህፃን ጀምሮ ብዙ ሴቶች ስላረከሰ፣ ለዚያ ነው ሰው አለ ነገር ይመስለዋል። ያ ከሌላው ተለይቶ እንደዛ አይነት ቅጣት የደረሰበት ቆራ መስሎ ከጽልመት 7 እጅ ጠቁሮ አሳየቻቸው። አሕዛብ አፈሩ፣ እኩሎቹ አመኑ። እኩሎቹ ሄዱና ተናገሩ ለገዢዎቻቸው እንዲያደርገው አዋረዱን ብሎ። መንፈሳዊ ነገር ነው እኮ የስጋዊ ነገር አይደለም። በዚያ ምክንያት ከዚያ ጊዜ ጀምሮ መሰረታዊው ነገራቸው ደብረ ምጥማቅን ማፍረስ ሆነ። የሚገርመው ሊያፈርሱ ሲመጡ እመቤታችን የተገለጠች ትከለክላቸው ነበር። ኋላ ግን እየቆየ በመንፈሳዊ ጉዞ ሰበብ በዚህ ሰበብ የሚመጣው ሰው ቋሚ ስራው ምን ሆነ? በደል ያለፈው። እንግዲህ በዚህ እኔ ደግሜ ልናገረው በማልችለው አስነዋሪ ቃል በቤተ ክርስቲያን ውስጥ ቁጭ ብሎ እንደፈለገ የሚናገረው ይሄው ግለሰብ ዲያቆን ዮርዳኖስ አባይ ነው። ረሱል ሰለላሁ ዐለይሂ ወሰለም ነው በዚህ ደረጃ እየገለጸ ያለው። ይሄ እንግዲህ በመጽሐፍ ውስጥም ተጽፎ የተመለከትነው በመጽሐፋቸውም ተጽፎ ያለ ነገር ነው። ሕግ ካለ የሌሎችን ሃይማኖት በዚህ ደረጃ አንቋሽሾ ማስተማርም ሆነ መጽሐፍ ጥያቄ ሊያስነሳ የሚገባ ጉዳይ ነው። እንግዲህ የተለያዩ ጽሑፎች ሲጻፉ አንዳንድ ጊዜ ከሕግ አግባብ መጽሐፎቹ እንዳይሸጡ ምናምን የሚደረግበት መንገድ አለ። አንዳንድ ጊዜ ደግሞ ሰላምን ሊበጠብጡ የሚችሉ ነገሮችን ያስተምራሉ ተብሎ የሚታሰቡ ከሆነ ደግሞ ወደ እስር ቤት ገብቶ ማረሚያ ገብቶ መታረም ያለባቸው ግለሰቦች አሉ። አንደኛው እኒህ ሰው ናቸው። እንግዲህ ረሱል ሰለላሁ ዐለይሂ ወሰለም እኛ እንደ ሙስሊም ፊዳከ አቢ ወኡሚ ያ ረሱሉላህ እንላለን። ያ ማለት ህይወቴ የእናቴም የአባቴም ህይወት ነፍስ ፊዳ ይሁንልዎት ብለን እምናምን እምንወዳቸውን ልንሞትላቸው ልንሰዋላቸው ለነፍሳችን የማንሰሰትላቸውን ረሱል ሰለላሁ ዐለይሂ ወሰለም በዚህ ቃል በቤተ ክርስቲያን ውስጥ ለተሰበሰቡ ምስኪን ወጣቶች እንዲህ ሲያስተምር ከማየት በላይ የሚያሳፍር፣ የሚያሳዝን፣ የሚያስነውር የለም። ይሄን ትምህርት አስተላልፎ ሲያበቃ ደግሞ አለመጠየቁ የበለጠ ያማል። ምንድን ነው የሙስሊሙ ስራ? ሙስሊሙን የወከለው መጅሊስ በዚህ ጉዳይ ላይ ምን ማድረግ አለበት? እየሰማ አይ እነዚህ እንደው ሞኞች ናቸው እያለ ማለፍ ወይስ የማያዳግም እርምጃ በህጋዊ መንገድ የህግ ሰዎች እንዲወስዱ በህግ አግባብ ስራ መጀመር? የትኛው ነው የሚያስፈልገው?
ተመልከቱ። ይሄ ነገር ከተከሰተ በኋላ ደብረ ምጥማቅ ቤተ ክርስቲያንን ለማፍረስ አህዛብ ሲመጡ ማርያም እየተከሰተች ስታስቆማቸው በቃ ተረት የማይታመን ሎጂካል ያልሆነ ተረቶችን ያወራል። ለምን ጠያቄ የለም። እንዴት፣ መቼ፣ ምን ታሪክ አለ፣ ማስረጃ ብሎ የሚጠይቅ ሰው ስለሌለ እንደፈለገ በዚህ ደረጃ ሲሳደብ እናያለን። በዛ በኩል አለመጠየቃቸው የነሱ ጉዳይ ነው። ነገር ግን በሙስሊሙ በኩል እንዲህ አይነት አስነዋሪ ትምህርቶች ሲተላለፉ ለማስቆም ምንድን ነው የያዘን? አንድ ጊዜ ኮቪድ ክስተት ላይ የሃይማኖት አባቶች በቤት ውስጥ ለተቀመጠው ማህበረሰብ ትምህርት መስጠት ስለነበረባቸው ሚኒስትሪ ሚዲያዎች የአየር ሰዓት ሰጡ። አንድ ሼህ ትምህርት ሲያስተምሩ ዒሳ ዓለይሂ ሰላም ታሪክ በሚያወሩ ጊዜ ነቢይ ናቸው ብለው ተናገሩ። በሚደንቅ ሁኔታ እንዴት ኢየሱስን ነቢይ ትላለህ ተብሎ ፕሮግራሙ እንዳይተላለፍ የተደረገበትን ወቅት መቼስ ሁላችሁም ታስታውሱታላችሁ። አይ ቲንክ ሼክ አብዱሰላም ይመስሉኛል ይህንን ትምህርት የሰጡት። ታዲያ እነሱ ዒሳ ጌታ ነው ስላሉ ሙስሊሙ ዒሳ ጌታ ነው ብሎ ማስተማር ነበረበትን? እኔ የራሴን መጽሐፍ ነው ማስተምረው፣ እሱ ኢየሱስ ጌታ ነው ብሎ ያስተምራል። እኔ ደግሞ ኢየሱስ ነብይ ነው ወይም ዒሳ ነብይ ነው ብዬ አስተምራለሁ። ያንን መጽሐፌን እንዳላስተምር እንዲታገድ ያደረገው ግን ጠንካራ የሆነ ተቋም ስለነበረ ነው። ዛሬ ላይ ረሱል ላ ሰለምን በዚህ ደረጃ የሚሳደብ አካል በህግ አግባብ አለመጠየቁ የኔ ያንተ ያንቺ በተለይ ደግሞ የመጅሊሱን ድክመት ጉልት አድርጎ ድምቅ አድርጎ ያሳያል። እንቀጥላለን። ያለፈው ነገራችሁ በክርስቶስ ሰምራ ምክንያት በመሃል አንድ ቀን የመደበኛ ጉባኤ ያልነበረበት ቀን አንስቼላችሁ ነበር አይደል? አዎ። ገዳም ከሚሄደው ሰው አብዛኛው ሰው ተጠቅሞ የሚመጣ ይመስላል። አይጠቀምም። ለእመቤታችን ክብር ለዛ እኮ ነው። አያችሁ፣ እውነት ወቁ። እስቲ አንድ ጥያቄ ልጠይቃችሁ። 1000 ብር ታውቃላችሁ አይደል? ከደሞዛችሁ ውስጥ ወይም ለፍታችሁ ወዛችሁን ጠብ አድርጋችሁ ያገኛችሁት 1000 ብር አለ እንበል። መንገድ ላይ ወርቅ ያገኛችሁት ሌላ 1000 ብር አለ እንበል። የትኛው ነው ዋጋው የሚሰማችሁ? ቅዱሳን እንዴ በስጋዊ መነጽር ነው፣ በመንፈሳዊ መነጽር አይደለም። ቅዱሳን በስንት ገድል በስንት መከራ ነው ማምላክ የሚያዩት። ሲያዩዋትም ማየቱ ለነፍሳቸው ነው እንጂ ደስታ ለስጋቸው ስቃይ ያለው ጸላይ ስናት እንዲህ ነው የሚያላምጣቸው። ዛሬም ድረስ ያ ሀብት ላላቸው እንዲህ ነው የሚያላምጣቸው። የማስተኛ ማብራሪያ ነው የሚሰጠው። እንግዲህ እዚህ ላይ ደግሞ እንደምንመለከተው ከሆነ የ1000 ብር ደሞዝና 1000 ብር ወድቆ የተገኘን አነጻጸርና በከምን ጋር እንዳገናኙት ባላቅም ለቅዱሳን እንዲህ ለፍተው ነው ማርያምን የሚያዩት አሉ። ምክንያቱም ተከታታዮቹ ማርያም ለእኔ ለምን አትገለጽልኝም ብለው እንዳይጠይቁ መሆኑ ነው። ይሄ ማስረጃ የሌለው እንደፈለጉ የሚናገሩበት ቦታ ነው። ምናልባትም የሃይማኖት አባቶች ይህን ጉዳይ ተመልክተው ከሚሰጡት ትምህርት አንጻር እንዲው ገሸሽ ሊያደርጓቸው የሚገባ ሰው ናቸው። እነዚህ ሰው በቤተ ክርስቲያን ውስጥ ግን አሁንም እንደፈለጉ እየፈነጩ ነው። ጥያቄዋ እንዳትነሳ ለእናንተም አትታያችሁም። ምክንያቱም እናንተ ኃጢአተኞች ናችሁ እያሏቸው ነው። አሃ ልክ ነው፣ ቃለ ሕይወት ያሰማልን የሚል አድማጭ ስላላቸው ይህንን ነገር መቀጠላቸው የሚጠበቅ ነገር ነው። እንቀጥላለን። አሁንም በቸርነቷ በረራያዋ ለሁሉም በረራያዋ ነው። የበለጠ ደግሞ ለሀጥሩ ለምን ሁሉ ስትታይ ችግር ነው እያለ ሰው እየተበላሸ መከረች፣ ገሰጸች። እግዝእትነ ማርያም በተለያየ ምልክት በተለያየ ጎዳና እምቢ ሲሉ ቤተ ክርስቲያኑን ልክ የዛሬ 570 ዓመት አካባቢ በ1440ዎቹ አካባቢ ለአሕዛብ አሳልፋ ሰጠች። ይሄ ነው እንግዲህ የማታለያ ነገራቸው። ማለት ቤተ ክርስቲያኑን ማርያም እየተከላከለችላቸው ከነበረ ለምን ፈረሰ የሚል ጥያቄ እንዳይነሳ ደግሞ መዝጊያቸው ይሄ ነው። በኋላ ላይ ኃጢአተኞች እየበዙ ሲሄዱ ተወቻቸው እና ቤተ ክርስቲያኑን ለአሕዛቦች አሳልፋ በ570 ወይም በ1440ዎቹ አካባቢ ሰጠች አሉ። አሁን እንዴት ሊፈርስ ቻለ እሷ የምትጠብቀው ከሆነ የሚል ጥያቄ ትንሽ የሚያስብ ሰው ካነሳ መድፈኛው መዝጊያው ይሄ መሆኑ ነው። ከዚያስ በኋላ ላይ ደግሞ አሕዛብ ያሏቸው አካላት
ያንን ቦታ ካፈረሱ በኋላ በጦርነት ውስጥ የተከሰተ ነገር ነው እንግዲህ የሚያነሱት። ያን ነገር ካፈረሱ በኋላ በነሱ አቅም አልፈረሰም ለማለት የሚሄዱበትን ርቀት እዚህ ቀጥሎ እናያለን። ኢማም አህመድ በጦርነት ትንሽ ቁጥር ያለው ወታደር ይዘው በጣም ግዙፍ ኃይል ያለውን ካሸነፉ በኋላ የተከሰተውን ትርክት ሁላችንም እናውቀዋለን። ቋጥኙ አንድ መኝታ ቤት የሚያክል ቋጥኝ በግራ እጁ አንስቶ የረወረው። ደሞ ወደ ማክሰኝት አካባቢ ስትሄዱ አለት ፈረሱ የረገጠው እና የጎረጎደ የፈረስ ኮቴ ያለው ፈረሱም እንደዛ ነበረ። ቁመቱ 40 ክንድ ትከሻው። ቀብራቸው አለ ኢማም አህመድ ማክሰኝት አካባቢ። አሁንም ቀብራቸውን ሄዶ እንኳን አይቶ እንዴት ዋሻችሁን የሚል ሰው መጥፋቱ ድንቅ ይለኛል። ኢማም አህመድ እድሜያቸው 30ዎቹ አካባቢ የሞቱ ወጣት፣ ጠንካራ፣ ብልህ መሪ፣ ኢትዮጵያን የሚያኮሩ ምናልባትም ኢትዮጵያና አጎራባች ሀገሮችን ኢትዮጵያ ብለው የገዙ ያውም በፍትህ ይደንቀኛል። ኢማም አህመድ ታሪካቸውን ካነበባችሁ ለቦታው ይመጥን እንጂ ሙስሊም ያልሆኑ ክርስቲያኖችን እንኳን በሚኒስትርነት የሾሙ እጅግ በጣም ብልህ ሰው ናቸው። ታዲያ ለምን ተሸነፍን እንዳይባል በሰው አይደለም የተሸነፍከው በሸይጣን ነው። ቁመቱ 40 ክንድ የሆነ ሸይጣን እኮ ከሰው ያንሳል። ሸይጣን እኮ ካመንክበት በስማም ስትለው መሮጥ ነበረበት። በሸይጣን ከተሸነፍክማ በሰው የትም አትደርስም ማለት ነው፣ አትረባም ማለት ነው። ይህንን ማገናዘብ የማይችሉ ሰዎችን ስለሆነ በዚህ መልኩ ኢማም አህመድ ብቻውን አልነበረም። አምላክ ረዳው እንዳይሉ ችግር ነው። ስለዚህ የረዳው በእነሱ አስተሳሰብ ሸይጣን ነው። ሸይጣን የሚረዳውን አካል እንዴት ማሸነፍ ያቅታል? በቃል የሚባረር እኔ ሙስሊም ነኝ አሁን ቢላህ ካልኩኝ ሸይጣን ከኔ ይርቃል። ሰው ሸይጣን ነኝ ሊያሸንፈኝ አይችልም። የተሰጠኝን መመሪያ መከተል ነው። ሰላቴን ሰግዳለሁ፣ ውዱ ማድረግ ካለብኝ። እንደውም እኮ እንደ እስልምና አስተሳሰብ ውዱ አድርገን ከቤታችን የምንወጣ ከሆነ ይሄ ለሸይጣን እንሰወራለን። አያየንም። እኛ ሸይጣንን እንደማናየው እሱ እኛን አያየንም። ውዱ ስናደርግ በቃ ትንሽዬ ግማሽ ጆግ ውሃ አውጥተህ ውዱ አድርገህ የምታሸንፈው ተራ አካል አሸነፈኝ ስትሉ አለማፈር ያሳያል። ከዚህስ እዚህኛው ጦርነት ላይ ደግሞ ቤተክርስቲያኗ ፈረሰች። ቤተክርስቲያኗ የፈረሰችው እነሱ አህዛብ የሚሏቸው አካላት ሄደው ነው ያፈረሷት። እንዴት ቤተክርስቲያን ልትፈርስ ትችላለች? ማርያም መጠብቃት። እስቲ እንመልከት። ያ ነገር ሲደረግ የሚገርማችሁ ቤተክርስቲያኗን ያቃጠሏት ከሊፋውና ሌሎቹ ደስ ብሏቸው ሲሄዱ እመቤታችን በራእይ ለሁሉም በተመሳሳይ ሰዓት እንዲፈርስ የፈቀድኩ እኔ ነኝ ለህዝቡ ቅጣት እንጂ እናንተ በጉልበታችሁ አላፈረሳችኋት። ስለ ትምክህታችሁ ትጠፋላችሁ። ሁሉን በአንድ ላይ ታጠፋችኋለች። እነሱ በልጇ መቼ የት? ይኸው ነው እንግዲህ የኢማም አህመድ ትርክት እዚህ ጋር ይመጣል። ኢማም አህመድ በጀግንነት አሸነፏቸው፣ በብልጠት እንግዲህ ሽምብራ ኮሬ ታሪክ ይናገራል። በመጀመሪያ ደረጃ ወራሪ አሏቸው። ወራሪ ማለት ኢትዮጵያዊ ያልሆነ ከሌላ ሀገር የሚመጣ መሆን ነበረበት። ስለዚህ እሳቸው ከሌላ ሀገር የመጡ ለማስመሰል ተሞከረ። በሁለተኛ ደረጃ 40 ክንድ ቁመት ያላቸው ሆኑ። በሶስተኛ ደረጃ በግራ እጃቸው አንድ ሰው ግራኝ ሲል አንድ ጥሩ ጸሐፊ ምን አለ? እኔ ባህሪ ተበላሽቷልና ግራኝ እያሉት ነው አሉ። እንደሱ አይነት ቀኝ የለምና እየገራቸው መጥቶ ስለነበረ ሸይጣን አድርገው ስለውት ነበረ። ይሄንኑ ተመሳሳይ ትርክት የትም ቦታ ስትሄዱ እንዲህ አይነት ትርክቶች በተደጋጋሚ ትመለከታላችሁ። ተገለጠችላቸው በተመሳሳይ ሰዓት። ጸሐፊው ማን ነው? እነሱ ነግረውት ነው። ማርያም ተገልጻለን እኮ ምናምን። ከዛ አጠፋቻቸው። እነማንን? መቼ? የትኛው ጦርነት? ጥያቄ የለም። ጥያቄ ካለ ግን ምላሽም አይኖርም። ስለዚህ የኢማም አህመድን ተመሳሳይ የሆነ ትርክት ይሄ ሰው በዚህ ቦታ ላይ ደግሞ አመጣውና እኔ ህዝቡ እንዲቀጣ ስለፈለኩኝ እንዲፈርስ አደረግኩ። ይቅርባይ አይደለችም ማለት ነው። ስለ ይቅርባይነቷ የሚናገሩ እናት እያሉ የሚያስተምሩት አዛኝነቷ የሚነገርላት ማርያም። በነገራችን ላይ እኛ ማርያምን ቅድም በኋላ ላይ ታዩታላችሁ መርየም ብለን የምናከብር እናታችን ናት። ግን ትርክቱ ተጋጨ። በጣም አዛኝ እናት
ሩህሩህ ህዝቡ እንዲቀጣ ስለፈለገች ብቻ ቤተ ክርስቲያኑ በሙስሊሞች በኸሊፋዎች እንዲፈርስ ተደረገ። ካፈረሱ በኋላ ደግሞ እሷ የፈለገችውን አድርገው ለምን ትገላቸዋለች? እንዲህ በጣም ትንሽ ተወሳሰበ ነገር ነው። እንቀጥል። ዲያቆን ዮርዳኖስ አያልቅባቸውም። ዛሬ በስልክና አይገኝም። ከወራት በኋላ መልእክት ተልኮ የሲደርሳል ኢትዮጵያ። ይሄ ደግሞ ታሪክን ወደ ኢትዮጵያ የመንጠቅ ሁሉ ነገር ሙሴ ኢትዮጵያዊ ነው ይለዋል። ማርያም ኢትዮጵያ መታ ከኢየሱስ ጋር ጣና ገዳም ላይ ተቀምጣ ነበረ። ያንን ደግሞ የሚያስጎበኙት ቦታ አለ። የቃል ኪዳኗ አገር ማለት አምላክ የሰው ልጅን ይፈጥራል። የሰው ልጅን እኩል ያያል። አንተ ኢትዮጵያዊ ስለሆንክ፣ አንተ ሱዳዊ ስለሆንክ፣ አንተ እንትን ስለሆንክ እያለ የሚለያይ ከሆነ የአምላክነት ባህሪው ዜሮ ይሆናል። የሰው ልጅ በአምላክ እይታ ውስጥ የሚለያየው በስራው ነው። ይበልጥ አላህን ፈሪ የሆነው ከእናንተ ውስጥ በላጩ ይበልጥ አላህን ፈሪ የሆነው ነው። አዘርዋይስ እንደ ማበጠሪያ ጥርስ የሰው ልጆች እኩል ናቸው የሚል አስተምህሮ አለን። ይህንን ትምህርት የተከታተላችሁ ወንድሞች ግድ የላችሁም፣ ጊዜ አይፈጅም። ቁጭ በሉና አማርኛ ቁርአን አለ ከሚሏችሁ ይልቅ ራሳችሁ ብታነቡት፣ ከሚነግሯችሁ ይልቅ እናንተ ብታነቡት፣ መጽሐፍ ቅዱስን እንኳን በነፃነት ማንበብ የማይችሉበት ሁኔታ አንተ እንደሱ አይደለም የሚለው ይሄ እኮ ማለት የፈለገው እንደዚህ ነው እያሉ የሚገለብጡ ነው። በመጨረሻ ግን ያው ለዲያቆን ዮርዳኖስ አባይ ምናልባት ከወንድሞች ጋር እኔ ቦታ ላዘጋጅልዎትና የውይይት ጥሪ ላደርግላቸው እወዳለሁ። በጣም አዋቂ ኖት፣ በጣም አንባቢ ኖት፣ እንዲሁም ጋዜጠኛም ሆነው ሰርተዋል። ስለዚህ አይፈሩም ብዬ ተስፋ አደርጋለሁና እማመጣላችሁ ትልልቅ ኡስታዞችን እንኳን አይደለም፣ እድሜያቸው 18 19 የሆኑ ልጆች አሉን። ከነሱ ጋር እንደሚወያዩ ተስፋ አደርጋለሁና ወደ ኢትዮጵያ መጣ ከወር ምናምን በኋላ። እውነት ከወር ምናምን በኋላ ኢትዮጵያ መድረስ ይችላል? ርቀቱን እስቲ እናስበው። የነበረበት ቤተክርስቲያኗ ከነበረችበት ተነስተው በዚህ ሰዓት ጉዞ የሚደረገው በእግር ነው። ስለዚህ ከወር ምናምን በኋላ ኢትዮጵያ ውስጥ ደረሱ። ደብዳቤውም ንጉስ ነውና ራሱ አይደለም ያነብ፣ ያው ማንበብ መጻፍ መቼም ይችላል። አንብም እንዳይባል ያሉት ነው። ግን ፕሮቶኮሉ ወይም በህጉ መሰረት አንባቢ ያለው ሲያነብለት አለቀሰ። እዚያ የነበሩትም አለቀሱ። እና በወቅቱ እመቤታችን ስትገለጥ የነበረው አባ ዮሐንስ ኤጲስቆጶስ በስፍራው አልነበረምና አጼ ዘርዓ ያዕቆብ እሰይ እሰይ እንኳን አባ ዮሐንስ ባይሆን ሁሉ ጉዳ ላይ ያለ ለምን ያን ይሞት ነበረ። ለእመቤታችን ከነበረው ፍቅር ደብሯን በጣም ስለሚወዳት ከዚያ በዚያ የነበሩት ግብፃውያን ብዙ አባቶች ነበሩ። ከጳጳሳትም ከካህናትም ከሊቃውንትም ብዙ ግብፃውያን ነበሩና ተያይዘው ተላቀሱ። እና አፄ ዘርዓ ያዕቆብ መካከላቸው ገብቶ አይዟችሁ ሲሆን በቀሉን እንመልሳለን ሰራዊት ከተን፣ ግን ዋናው የሚያዋጣን ያችን አስመስለን ገናና የሆነች ደብረ ምጥማቅን በኢትዮጵያ እንሰራለን ነው። ተጉለት በሚባል ስፍራ ዛሬ ጻድቃን የምትባለው ቤተክርስቲያን ጥንት ደብረ ምጥማቅ ነው የምትባለው። ደብረ ምጥማቅ ተሰራች። የሚገርመው ተሰርታ ስታልቅ እመቤታችን መጣች። ቃል ኪዳን ወደዚህ መጣ ማለት ነው። ይሄው ነው ማለት ጭንቅላት ላለው ለሚያስተነትን ሰው ግልጽ የሆነ ተረት እንደሆነ ይታያል። እንግዲህ ደብረ ምጥማቅ ከነበረችበት ቦታ ሰዎቹ ኃጢአተኛ ስለሆኑ እንዲፈርስ ተደርጎ ከዚያ ወደ ኢትዮጵያ ተጉለት መጡና አፄ ዘርዓ ያዕቆብ ገነቧት፣ ተሰራች። ያችን የምትመስል ገንብተው ሲጨርሱ ታዲያ ማርያም መጣች። አሁን ታሪክን ስንመለከት ማርያም መታለች የሚል ማሳያ ነገር ብንጠይቅ እኒህ ሰውዬ መልስ ሊሰጡን ይችላሉ ወይ? አይችሉም። ምክንያቱም የለም። ከዚያስ እነዛ ሰዎች ቤተክርስቲያኑ የፈረሰባቸው ሰዎች ኃጢአተኞች ናቸው። እኛ ኢትዮጵያውያኖች ግን ንጹሐን ነን። ይሄን ነገር መጀመሪያ ከተናገሩት ነገር ጋር ስናገናኘው ደግሞ የሚማታ የሚጣረስ ሆኖ እናገኘዋለን። ዛሬ ለማንም ኃጢአተኞች ማርያም አትታይም ብሏል። እኛም የምንሰራው ኃጢአት በስቷል ካሉ በኋላ አሁንም ቤተክርስቲያኑ እዚህ አለ። ለምንድን ነው እናንተን ያልተቆጣቻችሁ? ኢትዮጵያዊ ስለሆንን፣ ኢትዮጵያዊ የተለየ ቦታ ስላላቸው፣ በምን ምክንያት? ምላሽ የለም። እንግዲህ እኒህ ዲያቆን ከዚህ ቀደም እንደነገርኳችሁ ሚያዝያ 18 ላይ ያንን ሁሉ ቅስቀሳ በማድረግ ያ አይነት ከባድ ጥቃት እንዲከሰት አድርገው ነበር። ከዚያ አሁን ደግሞ በነፃነት መጥተው እንዲህ አይነት ነገሮችን የሚናገሩት ምን አስበው ነው? ነገ የሚከሰት ነገር እንዳይኖር
አሁንም ቅድመ ጥንቃቄ መደረግ ስላለበት የሚመለከተው አካል አንድ ሊለው ይገባል። የተወደዳችሁ የጉዳያችን ፖድካስትን የምትከታተሉ ወንድም እህቶች በድጋሚ በያላችሁበት ሰላማችሁ ይብዛ። በመቀጠል ግን በተለይ አርሲን ክስተት ተከትሎ የተሰሩ አሳፋሪ፣ አስነዋሪ ከአንድ መልካም ኢትዮጵያዊ የማይጠበቁ ቪዲዮዎችን ያውም በዲያቆናት በቀሳውስት እና በጳጳሳት የተሰሩ ይዤ ከእንግዳ ጋር እየመጣው ትንታኔ የምናቀርብበት ይሆናል። ለዛሬ ያዘጋጀሁት የሶሎ ፖድካስት ፕሮግራም ግን እዚህ ላይ ይረፍ። ስለተከታተላችሁኝ፣ ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።